ሐዋርያትና ነቢያት የሉም። ሐዋርያትና ነቢያት በዚህ ዘመንም አሉ። ውዝግቦች፣ ክርክሮች፣ ጭቅጭቆች እንሰማለን። ይህ ጉዳይ ከእግዚአብሔር ቃል አንጻር እንዴት ሊታይ ይችላል? የመጀመሪያው ምክንያት ወንጌልን ላልዳኑት ማድረስ ነው። ክርስቶስ ዳግም ሲመለስ ድምዳሜው እስኪያገኝ ድረስ ይቀጥላሉ ማለት ነው። ሐዋርያትና ነቢያት በአሁኑ ዘመን ባለችው ቤተክርስቲያን አሉ ወይስ የሉ? ሐዋርያት የሉም ነቢያትም የሉም ብለው የሚሉ በአንድ ጽንፍ በአንድ ጥግ ላይ ያሉ ለማይፈለግ ዓላማ ጥቅም ላይ የሚያውሉና መረን የሆኑ ቤተክርስቲያንን ስሟ እንዲጎድፍ እያደረጉ ያሉ ሁለቱም መለኮታዊ ሕክምና ሆስፒታል ውስጥ መግባት አለባቸው። መጋቢ እዚህ ላይ ግን ላቋርጥህና የምናነሳው ትንሽ ሴንሲቲቭ ስለሆነ አሁን ይሄ ብዙዎችን ስፔሻሊ አሁን ያለውን ነገር በደንብ የሚዳስስና የሚነካ ስለሆነ እንደው እንደዚህ በድፍረትም ለመናገርም ብዙ አስቸጋሪ ነገሮች ስላሉ እግረ መንገድ የትምህርትህ ደረጃህን ብትነግረን። በጣም አመሰግናለሁ። እንግዲህ ያው በእግዚአብሔር መንግስት የእግዚአብሔርን ስራ ለመስራት ከመዳናችን ቀጥሎ የእግዚአብሔር ጸጋ እና ጥሪ መሰረታዊ ነገር ነው ለእግዚአብሔር አገልግሎት። ሲቀጥል ደግሞ በእግዚአብሔር ቃል ላይ ያለን ዕውቀት ወይም ከቃሉ ጋር የምናሳልፈው ጊዜ በጣም ወሳኝ ነው እና ከዚህ አንጻር እንግዲህ እውነት ነው ይሄ የምንወያየው የመወያያ ርዕሳችን በጣም ጠንካራና እጅግም ሰፊ ለዘመናትም ደግሞ በጣም በርካቶች ጥያቄ ሲያነሱባቸው የነበሩ አከራካሪም የሆነ አጀንዳ ወይም ርዕሰ ነገር ነው። ከእውቀትም አንጻር እንግዲህ በእግዚአብሔር ምሕረት የእግዚአብሔርንም ቃል እንግዲህ ማንም ሰው ተምሮ ጨረስኩ እንኳን ብሎ ባይል እንግዲህ እኔም እንደዛ ደፍሬም ባልል የተወሰኑ ዓመታት በመጽሐፍ ቅዱስ ጤናማ በሆኑ የመጽሐፍ ቅዱስ ኮሌጆች ውስጥ ቆይታ አድርጌያለሁ ማለት ተምሬያለሁ ማለት ነው። እነሱን እንድትነግረን ስለፈለግን ነው። አዎ እና ከዚህ ከሴኩላር ትምህርት እንዳውሱ ይቅርና የስነ መለኮት ትምህርት ብቻ እንዳው የተማርኩትን እንዳው ጥቂት ለማለት ቢቻል በዲፕሎማ ደረጃ የዲፕሎማ ኦፍ ቴዎሎጂ በሚል በዚህ በስነ መለኮት የመጀመሪያ ዲፕሎማዬን ከታወቀ ከጤናማ ከሆነ የዚሁ ሀገር ውስጥ ካለ የብርሃነ ወንጌል የመጽሐፍ ቅዱስ ትምህርት ቤት መጀመሪያ የስነ መለኮት ዲፕሎማዬን ያገኘሁት ከዚያ ነው። እንግዲህ ለ3 ዓመት ያህል ቆይታ አድርጌያለሁ ማለት ነው። ከዚያ በኋላ በሀገራችን በጣም ጠንካራና ሁነኛ በሚታወቀው የወንጌላውያን አማኞች የመጽሐፍ ቅዱስ ትምህርት ቤት ኢቫንጀሊካል ቴዎሎጂካል ኮሌጅ በሚባል የመጽሐፍ ቅዱስ ማስተማሪያ እዚሁ አዲስ አበባ በሚገኝ የ4 ዓመት ቆይታ አድርጌያለሁ ማለት ነው እና በዲግሪ ፕሮግራም የስነ መለኮት ትምህርቴን የመከታተሉን እድል አግኝቻለሁ። ከ2008 እስከ 2011 ባለው ጊዜ በእግዚአብሔር ጸጋ እንግዲህ በዛ ቆይታ አድርጌያለሁ ማለት ነው። ከእግዚአብሔር ቃል ጋር ጊዜ በጥልቀት የወሰድኩበት ጊዜ ነበር ማለት ነው። ከዛ በኋላ እንግዲህ እንዲሁ ጌታ ምሕረቱን አብስቶልኝ ከኢትዮጵያም ውጪ ባለ አሜሪካን ሀገር በሚገኝ ኪንግስ ዩኒቨርሲቲ በሚባል በአሜሪካን ሀገር ላይ ከሚገኙ የስነ መለኮት ትምህርት ቤቶች እጅግ ጠንካራና ስመጥር ከሚባሉ ትምህርት ቤቶች አንዱ ነው። ማስተር ኦፍ ዲቪኒቲ ፕሮግራም በመከታተል ከ2014 እስከ 2017 መጨረሻ ድረስ በዛ ቆይታ አድርጌያለሁ ማለት ነው። ስለዚህ እንግዲህ በተወሰነ መልኩ የስነ መለኮት ዝግጅቴን ይመስላል። እንግዲህ ከዛ በኋላ በአገልግሎት ላይ ነው ያለሁት። አሁን ግን በቅርቡ እንደገና የዶክትሬት ፕሮግራሜንና የፒኤችዲን ደግሞ ለመጨረስ በዛ ጌታ ካልመጣ ዝግጅት እያደረኩና የጸለይኩ ነው ያለሁት ማለት ነው። ለአድማጭ ተመልካቾቻችን ይሄን ያህል ካልኩ የሚበቃ ይመስለኛል። ቴንኪዩ። ያው ምንድነው እኛም በድፍረት ከሌላ አንግል እንድትመለከተው ሳይሆን
አንዳንድ ነገሮችን በድፍረት ስንናገር ለተመልካቾችም ደግሞ ግልጽ መሆን የሚገባቸው ጥያቄዎችም ስላሉ ብዬ ነው። እንደ ተጨማሪ ልትነግረን ማስበው በአገልግሎት ምን ያህል ዘመን ያክል አገልግልሃል? ምን ያህል ጊዜ ያክል ቆይተሃል? እሱን እንግዲህ ባለፈውም ማለት ከዚህ ቀደም በነበረን የውይይታችንም ወቅት እንግዲህ ብዬዋለሁ። ዘንድሮ ሙሉ ጊዜን ሰጥቼ ማለት ለጌታ መንግስት መኖርም ጌታን መከተልም ማገልገልም ከጀመርኩ 28ኛ ዓመቴ ነው። 28ኛ ዓመቴ ነው ማለት ያው የልጅነቴን ዘመን በሙሉ ከጌታ ጋር ነው የቆየሁት ማለት ይቻላል። እና በዚህ እንግዲህ ያው ራሱ ከጌታ ጋር መቆየት በራሱ ትልቅ ትምህርት ቤት ነው እና የአገልግሎቱ ውጣ ውረድ ደግሞ የሚያስተምረን ሌላ ደግሞ ትምህርት አለ ማለት ነውና በነዚህ እንግዲህ ዓመታት በድካሜንም እንዲህ በእግዚአብሔር ጸጋ ደግሞ የበረታውባቸውንም የብርታት ጎኖቼንም እንግዲህ የለየው ከሱ ጋር እርምጃ ለማድረግ በጌታ ጸጋ ጥረት ሳደርግ ነበረ። እንግዲህ ከጌታ ጋር የነበረን ቆይታና የአገልግሎት ዘመኔም ባጭሩ ይሄን ይመስላል። ወደ መጀመሪያው ሐሳብ ስመልስ እያነሳ ነው ስለነበረው ነገር እንግዲህ ያቋረጥኩ ወደ ሆስፒታል መንፈሳዊ ሆስፒታል መግባት አለባቸው ብለ በደንብ በመክሮ ስትናገር ነውና ምን አይነት ሆስፒታል ነው የሚገቡት? እንደዚህ በድፍረትም ሆስፒታል መግባት አለባቸው ልትል የቻልክበትስ ምክንያት ምንድነው? ሐዋርያትና ነቢያት በዚህ በአሁኗ ዘመን ባለችው ቤተክርስቲያን ላይ አሉ ደግሞም የሉም የሚል ክርክር ወይም በዚህ ሐሳብ ዙሪያ ላይ የተለያዩ ሐሳቦች ሲነሱ እንግዲህ ለዘመናት የኖረ ጥያቄ ነው። አሁን ባለንበት በእኛ ዘመን ግን በጣም ነገሩ ከሮ ወደማይሆን አቅጣጫ እየሄደ ነው ያለው እና ይሄንን ልል የቻልኩበትን ማለት በእርግጥ ነው ቃሉ በጣም ጠንካራ ነው። ወደ መለኮታዊ ሆስፒታል መግባት አለባቸው ያልኩበት ትልቁ ምክንያት እሱን እንዳው ከማብራራቴ በፊት የተወሰኑ ነጥቦችን ማንሳት እፈልጋለሁ። የመጀመሪያው ነጥብ በአሁኗ ዘመን ባለችው ቤተክርስቲያን ሐዋርያትና ነቢያት አሉ የሉም ከሚል መሰረታዊ ሐሳብ ጋር ተያይዞ አራት ዋና ዋና ነገሮችን አድማጭ ተመልካቾቻችን በሚገባ እንዲያውቁ ያስፈልጋል። የመጀመሪያው ነገር አራት ዋና ዋና ቡድኖች አሉ ከዚህ ጋር በተያያዘ መልኩ ማለት ነው። ሐዋርያትና ነቢያት ሙሉ በሙሉ የሉም የሚሉ ቡድኖች ወይም ይህን ሐሳብ የያዙ ሰዎች አሉ። ሁለተኛው ደግሞ አሉ ብለው ጸጋውን ላልተፈለገ ዓላማ ጥቅም ላይ የሚያውሉና የአስተዳደር የሕይወት የሥነ ምግባርና የሞራል ብልሽት ደግሞ ያለባቸው ሌላ ቡድን ወይም ሌላ ጎራ ወይም ደግሞ እንዲህ ያለ አይነት አቋም ደግሞ ያላቸው አሉ። ሶስተኞቹ ደግሞ አሉ የሚሉና መኖራቸውን በጤናማ ሕይወት ትምህርትና ማለት በእግዚአብሔር ቃል ትምህርትና ስነ ምግባር ደግፈው የያዙ አሉ። ሶስተኞቹ ቡድኖች እነሱ ናቸው። አሉ ሐዋርያትም ነቢያትም ሌሎች አገልጋዮችም ሳይነኩ አሉ፣ ወደፊትም ይቀጥላሉ የሚሉ በጤናማ የመጽሐፍ ቅዱስ አስተምሮ ይህንን እውነት ደግፈው የያዙ ስነ ምግባራቸውንና የሞራል ንጽህናቸውንም የጠበቁ ደግሞ አሉ። አራተኞቹ ደግሞ ሙሉ በሙሉ ሐሰተኞች ሐዋርያትና ነቢያት ወይም አገልጋዮች ሙሉ በሙሉ ሐሰተኛ የሆኑ ማለት ነው። ሐዋርያትና ነቢያት የሚለውን ስም የሚጠቀሙ ብቻ የሚጠቀሙ ሙሉ በሙሉ መንፈሳቸውና ውክልናቸው እንዲሁም አገልግሎታቸው የዲያብሎስ የሆኑ ናቸው። እነዚህ ሐሰተኛ የሚባሉ የሳቱ በሚል ቃል ብቻ የሚገለጡ አይደሉም። ሙሉ በሙሉ ስሙን ብቻ ጥቅም ላይ ያውላሉ። ሕይወታቸው፣ ትምህርታቸውም፣ አኗኗራቸውም
አገዛዛቸው የተቃኘው በጨለማ መንግስት በዲያብሎስ ስርዓት ነው። ሐሰተኞች ናቸው። አድማጭ ተመልካቾቻችን እንግዲህ እነዚህን አራቱንም አቋም ያዙ። ከዚህ መሰረታዊ ሐሳብ ጋር እንደነዚህ ያሉ ቡድኖች ወይም ደግሞ ይህን አቋም የሚያራምዱ ሰዎች እንዳሉ ለአድማጭ ተመልካቾቻችን ግልጽ ማድረግ ያለብን ይመስለኛል። ታማሚዎቹ የለም ብለው ቃሉን የሻሩና ከሌሎች የክርስቶስ አካል ጋር ህብረት አናደርግም የሚሉና አለ ብለው ማለት ታማሚዎቹ የለም ብለው ቃሉን የሻሩና ከሌሎች የክርስቶስ አካል ጋር ህብረት አናደርግም የሚሉና አለ ብለው ደግሞ እንግዲህ ታማሚዎቹ የትኞቹ ናቸው? ከነዚህ ከአራቶቹ ከተባሉ አራተኛው ሙሉ በሙሉ በጨለማው የክህደት ስርዓት የተያዙ ናቸው እያሉ የታመሙት ግን ሕክምና የሚያስፈልጋቸው መታከም የሚገባቸው የለም ብለው የተወሰነ የመጽሐፍ ቅዱስ እውነታና የአገልግሎት ስርዓት ውስጥ ያሉ ሰዎች ናቸው። ሙሉ በሙሉ አልካዱም። ሐዋርያቱና ነቢያቱ የሉም ነው የሚሉት። ስለዚህ ሶስቱ ሕክምና ያስፈልጋቸዋል። ሁለቱ አዎ የለም ብለው የቆሙና አለ ብለው ደግሞ ጸጋውንና አገልግሎቱን ላልተፈለገ ዓላማ የሚያውሉ ሰዎች መለኮታዊ ሕክምና ያስፈልጋቸዋል። የለም ያሉ ህመማቸው ምንድነው ከተባለ የእግዚአብሔር ቃል በግልጽ ይናገራል። የእግዚአብሔር ቃል ምንድነው ብሎ የሚለን? ነቢያትንና ሐዋርያትን ራሳቸው ሐዋርያትና ነቢያት ወይም ሌሎች አገልጋዮች ወይም ሌሎች መሪዎች በራሳቸው ተነሳሽነት እነዚህ አገልጋዮች ያስፈልጋሉ፣ ይሹሙልን፣ ይምጡልን፣ እንወቃቸው፣ ቤተክርስቲያን ያስፈልጋቸዋል ብሎ የጠየቀ አካል ማንም የለም። ማንም አልተወያየም አስቀድሞ። እነዚህን ነቢያትንም ሐዋርያትንም ከሌሎች አገልጋዮች ጋር ያስፈልጋሉ ለአካሌ፣ ለቤቴ፣ ለወንጌል፣ ለቤተ ክርስቲያን ብሎ ከዘላለም በፊት ወስኖ አገልግሎቱም ጸጋውም ያስፈልጋል ብሎ ወስኖ እንዲኖሩ ያደረጋቸው ክርስቶስ ነው። ስለዚህ እነዚህ የለም ብለው የሚሉ ሰዎች በቀጥታ ከክርስቶስ ጋር ያስፈልጋሉ፣ አሉ፣ ሊኖሩ ይገባቸዋል ብሎ ለቤተ ክርስቲያን ስጦታ አድርጎ የሰጣቸው ክርስቶስ ጋር ነው የሚጣረሱት፣ የሚጋጩት፣ ከቃሉ ጋር ነው የሚጋጩት። ይሄ ከባድ ህመም ነው። ስለዚህ መታከም አለባቸው ብዬ ያልኩት እስከዚያ ርቀት ስለሄዱ ነው። እስከዛ ርቀት በምንድን ነው የሚታከሙት? በኋላ እናየዋለን። እና ከቃሉ ጋር ነው የተጋጩት፣ ከሰጪው ጋር ነው የተጋጩት። ጸጋውን ከሚሰጥና ሰውየውንም አስነስቶ ለአገልግሎቱ ከሚያቆመው መንፈስ ቅዱስ ጋር ነው የሚጋጩት። ከአንድ ግለሰብ ጋር አይደለም። ከዛ ከሚሰጠው ሰውየው ጋር አይደለም። ከሰጪው ከባለቤቱ ጋር፣ ከዋናው ከቤተክርስቲያን ራስ ጋር እና ከጸጋውም አገልግሎቱ ማጠቃለያ ከሚተዳደርበት ከእግዚአብሔር ቃል ጋር ነው የሚጋጩት። እና ይሄ ጠንከር ያለ ህመም ነው። እነዛኞቹ ደግሞ አለ እያሉ ለምሳሌ አለ ብለው ማለት የጸጋ ስጦታው አለ፣ ሰጪውም አለ፣ ክርስቶስም አለ፣ ሐዋርያም አለ፣ ነቢይም አለ፣ ሌሎች አገልጋዮችም አለ እያሉ ደግሞ ጸጋውንና አገልግሎቱን ላልተፈለገ ጉዳይ ጥቅም ላይ የሚያውሉ ሰዎች ደግሞ አሉ። እነዚህም ታመዋል። እነዚህም ህመም ላይ ነው ያሉት። ለምሳሌ ህመማቸው ምንድን ነው? ራሳቸውን ከመጽሐፍ ቅዱስ የሹመት ስርዓት ውጪ እንደ ቀላል ነገር ሐዋርያም ነቢይም ብለው ይሾማሉ። ራሳቸውን መጽሐፍ ቅዱስ የአገልግሎት ሹመቶች ጠቅላላ ወይም የአገልግሎት ውክልናዎች በሙሉ በምን መልኩ መከናወን እንዳለበት በግልጽ ይናገራል። ያም
ቤተክርስቲያን አንድ አገልጋይ ከመንፈስ ቅዱስ ማናቸውንም አይነት የጸጋ ስጦታ ኖሮት ለአገልግሎት እንዲለይ መንፈስ ቅዱስ ስጦታውን ሰጥቶ ካደረገው ያን ሰው ቤተክርስቲያን ዕውቅና መስጠት አለባት፣ በአካሉ ፊት፣ በሕዝቡ ፊት። እነዚህ ግን ጸጋው አለ፣ ሐዋርያነት አለ፣ ነብይነት አለ ይሉን በራሳቸው ብድግ አድርገው ሐዋርያንን ነብይነን ብለው ይሾማሉ። ህመም ነው፣ በሽታ ነው ማለት ነው። አገልግሎቱን አቢዩዝ እና ሚስዩዝ ያደርጉታል ማለት ላልተፈለገበት ዓላማ ወይ ላልተፈለገበት አገልግሎት እንዲህ ጥቅም ላይ እንዲውል እያደረጉት ነው ማለት ነው። ከዚሁ ሁለተኛው እንግዲህ ሌላ መጨመር ይቻላል። እነዚህ ሰዎች ሐዋርያነት ነብይነት አለ ይሉና አንዳንዶቹ የሚያድጉበት የሚኖሩበት ኃላፊነት ወስዳ ተጠያቂና ተጠሪ የሚሆኑባት ቤተክርስቲያን የላቸው ያሳደገቻቸው የምትከታተላቸው፣ የምታርማቸው፣ የምትገስጻቸው፣ የምትመክራቸው የላቸው። አየር ላይ ያሉ ናቸው። አንዳንዶቹ ደግሞ ቤተክርስቲያን እንኳ ቢኖራቸው በበቂ ደረጃ ይህንን የእግዚአብሔርን ቃል እውነት ይዛ ወይም አውቀው የሚመሩ መሪዎች፣ የሚያስተዳድሩ አስተዳዳሪዎች እና ፊተኛ ጠንከር ያሉ አገልጋዮች የሉበትም። ስለዚህ ከዚህ የተነሳ እነዚህ ሰዎች በህመም ነው ያሉት ማለት ነው። ተጠያቂዎች አይደሉም፣ ተጠሪዎች አይደሉም፣ አየር ላይ ነው ያሉት። አብዛኞቹ የት ጋር እንዳሉ፣ የት ቤተክርስቲያን እንደሚያመልኩ፣ የት ጋር ሆነው እንደሚያገለግሉ አይታወቅም። ያሉትም ጋር ቅድም እንዳልኩት ደግሞ ቤተክርስቲያን የሚለውን መጽሐፍ ቅዱሳዊ የሆነ እውነትና ጥንካሬ ባለው መሰረት ላይ የቆመ እውነተኛ የሆነች ቤተክርስቲያን ሆና እናገኛትም። ዘለቅ ብለን ስንገባ ያ ማለት ከመሾማቸው ጀምሮ ችግር አለ ነው ህመሙ። ይሄ ማለት ይሄም የህመሙ አካል ነው። ችግር አለ። ሿሚውም ጋር ችግር ይኖራል። በትክክል ሿሚውም ጋር በትክክል ችግር አለ ማለት ነው። እዚህ ላይ ግን አያይዘህ መጋቢ እንደው ሰፊ ርዕስ ሊሆን ይችላል ከምናነሳበት ጋርም ብዙ እንትን ላይ ይችላል። ነገር ግን እንደው ከዚህ ከሹመት ጋር የተነሳ አጭር ነገር የምትለን ነገር ካለ፣ ምክንያቱም አሁን ላይ በጣም ብዙ እንደዚህ አይነት አከራካሪ ነጥቦች የሚነሱት ከየት አመጣው ይሄን ሹመት የሚባል ነገር ይመጣል። ወይ አንድ ሰው ተነስቶ ቀባው ይባላል። ሰው ዘይት ስለፈሰሰበት ብቻ ተንበርክኮ ከዛሬ ጀምሮ መጋቢ ነህ ወይ ነብይ ነህ ወይም ሐዋርያ ነህ ወይም ደግሞ ወንጌላዊ ነህ ስለተባለ ብቻ ሊባል ይችላል? ይሄ በጣም 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 ጠንካራና መሰረታዊ ጥያቄ ነው። አንድ ሰው በጌታ ቤት ውስጥ የመጀመሪያው ነገር መዳኑ መረጋገጥ አለበት። ክርስቶስን የግል ጌታ ዋዳኙ የህይወቱ ቤዛ ማለት የኃጢአት ስርየት ማግኛው ክርስቶስ እንደሆነ አምኖ የዳነ መሆን አለበት የመጀመሪያው። ሁለተኛው በክርስቶስ አካል ውስጥ ጤናማ በሆነች ቤተክርስቲያን፣ በዓለም አቀፋዊቷ የክርስቶስ ቤተክርስቲያን ውስጥ ድርሻ ባላት ጤናማ በሆነች ቤተክርስቲያን የእግዚአብሔርን ቃል በሚገባ ሳታጎልም ሳትጨምርም በምታስተምር በምትሰብክ ቤተክርስቲያን ወንጌልን ላልዳኑት በሚገባ ለማድረስ በምትተጋ ቤተክርስቲያን እንዲሁም ደግሞ የመንፈስ ቅዱስ የጸጋ ስጦታዎችን ሳትሸራርፍ ሳታጎልም ደግሞም ሳትጨምርም በጥንቃቄ ጥቅም ላይ በምታውል ለአካሉ ጥቅም ላይ በምታውልና ለክርስቶስ ክብር ያንን ጸጋ በጥንቃቄ ይዛ በምትጠቀም ቤተክርስቲያን ውስጥ በሚገባ ያደጉ የኖሩ መሆናቸው መረጋገጥ አለበት። ከዛ በኋላ ከአካሉ መካከል እነዚያ ሰዎች ከመንፈስ ቅዱስ ጽድት ያለ ጥርት ያለ ለአንድ አገልግሎት መለየታቸውን በሚገባ የሚያውቁ ከጌታ መንፈስ በሚገባ የሚያውቁና በሌሎች አማኞች ደግሞ ይሄ ወንድም ወይም እህት እንዲህ ያለ የጸጋ ስጦታ አላት፣ እንዲህ ያለ ጥሪ አላት የሚል በሌሎችም ዘንድ ምስክርነታቸው የወጣ እና መጨረሻ ላይ ደግሞ ቤተክርስቲያን ስልጣን አላት የትኛውንም አገልጋይ በውስጧ
በውስጡ ያለውን ወይም በውስጧ ያለውን ያንን ጥሪ ያንን የጸጋ ስጦታ ለአካሉ ሊውል ይገባል። ከክርስቶስ የመነጨ ከመንፈስ ቅዱስ የመነጨ ስጦታ ወይም ጥሪ ስለሆነ ለእግዚአብሔር መንግሥት ጥቅም ላይ መዋል አለባት ብላ ዕውቅና ሰጥታ የመወከል ኃላፊነት ያላት ቤተክርስቲያን ናት። እንዲህ ካልሆነ በተበላሸ የሹመት ስርዓት ውስጥ ያለፉ አገልጋዮች ታማሚዎች ናቸው። መታከም አለባቸው ያልኩት ለዚህ ነው። ሌላው አሁን አለ እያሉ የሐዋርያነትን ጸጋም ደግሞ ሐዋርያነቱም አለ እያሉ ጥሪውም አለ እያሉ ጸጋውም አለ እያሉ በሌላ መልክ ደግሞ መታመማቸውን መግለጥ እንድንችል የሚረዳን አንድ መሰረታዊ ነገር አለ። ስያሜውንና ጸጋውን ለተፈለገበት ዓላማ ሳይሆን የግል የሰውየው ሐዋርያነትም ነቢይነትም መጋቢነትም ዲያቆንነትም ሌላም አስተማሪነትም ወንጌላዊነትም ሌላም የአገልግሎት ጸጋና ጥሪ ለግለሰቡ ጥቅም እንዲሆን አይደለም፣ ለአካሉ ወይም ለቤተክርስቲያን ጥቅም እንዲሆን ነው። አሁን በርካቶች የግል ጥቅም ማግኛ፣ ገንዘብ ማግኛ፣ ክብር ማግኛ፣ ዝና ማግኛ፣ ሀብት ማካበቻ አድርገውት ልዩ ጥፋቶችና ቀውሶች በዚህ ምክንያት ሲፈጠሩ እናያለን። እነዚህ ሰዎች የግል ጥቅም ማግኛ አድርገውታል። አካሉን ማለት የክርስቶስን ቤተክርስቲያን ከመጥቀም ይልቅ የግል ጥቅም ማግኛ ሆነ ያ ጥሪ። እነዚህ ሰዎች ታመዋል፣ መታከም አለባቸው። የግል አይደለም፣ ወደ ማሱ ወደ ብዙሃኑ መምጣት አለበት። ያጸጋ የግል ጥቅም መጠቀሚያ ስላደረጉት ብቻ ከክርስቶስ አካል ውጭ እንደሆነ ተደርጎ መታሰብ የለባቸው። ታመዋል ነው የሚባለው፣ በህመም አሉ ነው የሚባለው፣ መታከም አለባቸው ነው የሚባለው። ጨርሰን ሐሰተኛ ናቸው ማለት አይደለም። እኔ ጸጋውን አላውቅም፣ ክርስቶስን አላውቅም፣ መንፈስ ቅዱስን አላውቅም፣ ቤተክርስቲያን አላውቅም አላሉ። እዛ ጋር ሆነው ግን ጸጋውንና ሹመቱና ጥሪውን ነው ላልተፈለገ ጉዳይ ለግል ጥቅማቸው እያደረጉት ያሉት ማለት ነው። እሱ ነው መስተካከል ያለበት፣ እሱ ነው መታከም ያለበት። እና ሌላም ነጥብ መጨመር ይችላለሁ። ለምሳሌ የአገልግሎታቸውና የህይወት ልምዶቻቸው ጤናማ ያልሆኑ ደግሞ አሉ። እና ጸጋው አላቸው፣ ጥሪው አላቸው፣ ግን ደግሞ አገልግሎቶቻቸው መቃኘት አለበት። ህይወታቸው ዝብርቅርቅ ያለ ነው። ሲያገለግሉ ያ በሰጪው ክብር ልክ፣ በመንፈስ ቅዱስ ክብር ልክ፣ በጌታ ክብር ልክ፣ በዳነው ህዝብ ክብር ልክ እና የአጋንንትን መንግስት በሚያፈርስ የመጽሐፍ ቅዱስ መርህና ስርዓት መልክ አያገለግሉም። አገልግሎታቸው ዝብርቅርቅ ያለ ነው። ጥሪው ያላቸው እንኳን ጭምር ማለት ነው። እና ህይወታቸው ዝብርቅርቅ ያለ ነው። እሱ መታመማቸውን ያሳያል። መታከም ያለበት ነው። ሌላ መጨመር ይችላለሁ። በባህሪያቸውና በስነ ምግባራቸው እጅግ ብልሹ ደግሞ ሆነው ታገኛቸዋል። ጸጋው አለ፣ ጥሪው አላቸው። ያንን ነገር መገልገል ይናፍቃሉ፣ ይጓጓሉ። ስነ ምግባራቸውና ባህሪያቸው እጅግ ይሸክካል። አንዳንድ ጊዜ እነዚህ ሰዎች ታማሚዎች ናቸው። ጸጋውን የሚያምኑ አገልግሎቱንም የሚያምኑ ራሳችንን ለዛ ነገር ሰጠን ብለው የሚሉ ወደ ካራክተሩ ወደ ባህሪያቸው ስንመጣ እጅግ በጣም የሻከረ የተበላሸ ነው። መታከም አለባቸው፣ መስተካከል አለባቸው። ታማሚ ብለን ብቻ ማለፍ እንችላለን። አሁን እዚህ ላይ መጋቢ እንግዲህ ባህሪ ለአንድ ክርስቲያን ህይወት በጣም ሲሪየስ ነገር ነው አጥብቀን። ምክንያቱም አንድ ሰው ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ከተቀበለ በኋላ የአገልግሎት ትምህርት ተምሮ ደቀ መዝሙርም ተምሮ አገልግሎት ከጀመረ በኋላ የትኛውም ሰው የሚጠብቀው የባህሪ መስፈርት ይኖረዋል።
ድሮ በዓለም እንደነበረበት ጊዜ ተሳዳቢ ሊሆን አይችልም። ድሮ በዓለም እንደነበረበት ጊዜ አጓጉል የሆኑ ልማዶችን፣ ባህሎችን ይዞ የሚመጣበት አይሆንም። የእግዚአብሔር ቦታ ስለሆነ ቅዱስ ቦታ ስለሆነ የእግዚአብሔርንም ሕዝብም ስለሚያገለግል ደግሞ መንፈስ ቅዱስን እንደተሞላ እንደተቀበለ ሰው ደግሞ በተቻለ መጠን ሰው ባህሪውም ላይ ብስለት ይታይበታል፣ ትህትና ይታይበታል። አንድ ሰው መንፈስ ቅዱስን መቀበሉን እንዲህ በባህሪም በትንሽ ነገር ማየት ስለምንችልና ይሄ ነገር አለመሆኑ የባህሪ ከፍተኛ የሆነ ግድፈት መኖሩ በራሱ ሐሰተኛ ሊያስብላቸው አይችልም። ምንድነው እነዚህ ሰዎች ቅድም እንዳልኩት መሰረታዊ የሆነውን ጌታን ተቀብለው በክርስቶስ አካል መካከል እየወጡ እየገቡ ቤተክርስቲያን እንዳለች አውቀው የቤተክርስቲያን ራስ ክርስቶስ ቤተክርስቲያን እንደሚመራ ተረድተው አምነው የእግዚአብሔር ቃል ለአካሉ የእግዚአብሔር መንግስት የማስተዳደሪያ ስርዓት ማስፈጸሚያ እንደሆነ ገብቷቸው ይዘው አምነው ነው የሚገቡት። አሁን ችግሩ ያለው ጋር ነው፣ ባህሪያቸው ጋርና የሥነ ምግባር ግድፈት ጋር ነው ጉድለት የሚታየው ማለት ነው። ይሄ ደግሞ መስተካከል የሚችል ነው። ልክ አሁን ዋና ጤናማ የሆኑ ነገሮች አሏቸው፣ ግን ደግሞ ከባህሪ አንጻር ስትመጣ ሰጪውን አይመስልም። ባህሪያቸው ምን የሚሆን ነው? የሚገራ ነው፣ የሚቀረፍ ነው፣ የሚስተካከል ነው። እየተረዳኝ ነው አይደል? የሚስተካከል ነው፣ የሚቀረፍ ነው፣ ቦታው ላይ ይገባል። ይሄ የሥነ ምግባር ጉድለቱም እንዲሁም ደግሞ የሞራል ግድፈቱም የባህሪ ችግሩም ማለት ነው። እና ከዛ አንጻር አሁን ታማሚዎች ናቸው ያልኩት ትምህርት ቢሰጥ እነዛም ሰዎች ራሳቸውን ወደ ሕክምናው ቢያስገቡ ጤነኛ ሕክምና ብናደርግላቸው ቤተክርስቲያን ብታደርግላቸው ወይም የክርስቶስ አካል የሆኑት በሙሉ በዛ አቅጣጫ ርብርብ ቢደረግ አንዳንዱ በጸሎት ይሳከላል፣ አንዳንዱ በምክር ይሳከላል፣ አንዳንዱ ረዘም ያለ ጊዜ ሊፈጅ ይችላል፣ ግን ይስተካከላል። እና ታማሚዎች ናቸው ያልኩበት ምክንያት ልክ አንድ ሰው ቢታመም አሁን የማይድን በሽታ ይባላል። በስጋ ህመም ነው ምልህ። አብዛኛው በሽታ ግን የሚስተካከልና የሚድን ነው። ቢታከም ይድናል፣ ቦታው ላይ ይመጣል። በሰዓቱና በጊዜው ሆኖ ከሆነ በትክክል ይድናል፣ ይስተካከላል። የማይድነው የሚባሉ በሽታዎች አሉ። በፍጹም በቃ አይድንም፣ መድኃኒትም የለውም የሚባል ይሄ የባህሪና የስነ ምግባር ጉዳይ ግን መድኃኒት የሌለው ነው። የማይድነው የሚባል በሽታ አይደለም፣ ይድናል፣ ይስተካከላል። እና ምንድነው መሆን ያለበት? መታከም ነው ያለባቸው። ዋናውን ነገር እስካልካዱ ድረስ በሕክምና መስተካከል የሚችል ነው ማለት ነው። ሌላ የመጨረሻ ነገር መጨመር እችላለሁ እዚህ ጋር ማለት ባላልፈው ደስ ይለኛል። እና ምንድነው ቢባል በቂና ጤናማ የአመራር የአስተዳደር ዕውቀት የሌላቸው፣ ተመልከት እንግዲህ የአመራርና የአስተዳደር በቂና ጤናማ ዕውቀት የሌላቸው ሐዋርያነት እንዳለ ጸጋው እንዳለ የእግዚአብሔርን ቃል መሰረት አድርገው አምነው ግን ደግሞ የአመራር የአስተዳደር በቂ መጽሐፍ ቅዱሳዊ ዕውቀትና ሌላም የአመራርና የአስተዳደር ዕውቀት የሌላቸው በዛ ምክንያት ብዙ የሚያበላሹ አግሊያዎች አሉ። እነዚህ ሰዎች ከርተው ወደ ጥግ ወጥተው የመጨረሻ ምዕራፍ ላይ በቃ አለ አይደለ አይደሉም። ቢታከሙ የአመራር ዕውቀት ቢያገኙ የአስተዳደር ዕውቀት ቢያገኙ እንዴት ነው ቃሉ የሚተዳደረው? እንዴት ነው ጸጋው የሚተዳደረው? እንዴት ነው አንድ የክርስቲያን ሕይወት የሚተዳደረው? እንዴት ነው የሚመራው? እንዴት ነው መለኮታዊ ሀብት የሚባለው በሙሉ ቤተክርስቲያን ውስጥ ያለው ክርስቶስ ለአካሉ የሰጠው በሙሉ የሚተዳደረው? እንዴት ነው የጸጋ ስጦታ በሙሉ የሚተዳደረው ሚለውን? እንዴት ነው ሌሎች ሀብቶች ጠቅላላ የሚተዳደረው በጤነኛ መልክ ሚለውን ዕውቀት በተገቢ መልክ ያላገኙ ናቸው። ይሄ መታከም ይችል ነው፣ መስተካከል ይችል ነው፣ ይታከማሉ። የመጨረሻው ግን በምንም ሁኔታ እንግዲያውስ አድማጭ ተመልካቾቻችንም እዚህ ጋር በደንብ እንዲያደምጡ ፈልጋለሁ። ሐሰተኛ የሚባለው ታክሞ የማይድን ቀድሞኑ ወገን ያልሆነ ቀድሞኑ አካል ያልሆነ ቀድሞኑ የክርስቶስ ያልሆነ ወይ በሆነ ሰዓት ላይ ሙሉ በሙሉ ከርቶ ወጥቶ በጨለማው ስርዓት ውስጥ ያለ በአጋንንት ቁጥጥር ውስጥ የገባ የሚገዛው አጋንንት የሆነ
የሚተዳደረው ከአጋንንት ስልጣን ስር የሆነ የእግዚአብሔርን ቃል የጸጋ ስጦታን ቤተክርስቲያንን አገልግሎትንና አጠቃላይ የአገልግሎትን ይዘት ለክፉ ጉዳይ የሚገለገልበት ነው ሐሰተኛ ነቢይ የሚባለው፣ ሐሰተኛ ሐዋርያ የሚባለው። እነዛኞቹ ታማሚዎች ናቸው። የት ነው ያሉት? በክርስቶስ አካል ውስጥ ነው ያሉት። መታከም፣ መሻሻል፣ መዳን እንደገና ደግሞ ወደ ጤነኛው ምዕራፍ መምጣት የሚችሉ እነዚህ ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት፣ ሐሰተኛ ወንጌላውያን፣ ሐሰተኛ መጋቢያን፣ ሐሰተኛ አገልጋዮች ስሙን ይጠቀማሉ፣ መንፈሱ ሌላ ነው። እነዚያ ናቸው ሐሰተኞች። እነዛ ናቸው ሐሰተኞች። ስለዚህ እነዚህ የሐሰተኛ የሚባሉ ለማከም ጥረትን ማድረግ የለብንም። ልናክማቸውም አንችልም። ልናክማቸው ጉልበት እንኳ ብንፈጅ አይድኑም። ሙሉ በሙሉ የዛ የጨለማ ወገን ሆነው የቤተ ክርስቲያንን ሀብት ለክፉ ጉዳይ ነው የሚገለገሉት። ሐዋርያነትንም የእግዚአብሔር ቃልንም መንፈስ ቅዱስንም ክርስቶስንም አገልጋይነትንም ነብይነትንም አጋንንታዊ ለሆነ ጉዳይ ህዝቡን ለመግደል ለማጥፋት እና የጨለማ ለሆነ ጉዳይ ነው የሚገለገሉበት። ስለዚህ እነዚህ አይታከሙም፣ ሐሰተኞች ናቸው። ሐሰተኞች ናቸው። እና አድማጭ ተመልካቾቻችን በዚህ መልክ ቢረዱት ብዬ እላለሁ። የሚቀጥለው ክፍል ላይ ምናይ ይመስለኛል። ፊት ለፊት ሚዲያ ቤተሰብ ይሁኑ። ፊት ለፊት ሚዲያ ቤተሰብ ይሁኑ።